ቴሌግራም ላይ ማወቅ ያለባችሁ ሶስት በጣም ወሳኝ የሆኑ ጽድት ያሉ ቦቶችን ነው ማሳያችሁ። በተለይ የመጨረሻው እመኑኝ በጣም ነው የሚጠቅማችሁ። ይመቻችሁ። የመጀመሪያው ቦት ከቲክቶክ እና ከኢንስታግራም ላይ ያለምንም ዋተርማርክ ቪዲዮዎች የምታወርዱበት ቦት ነው። እሱን ለማግኘት ቴሌግራማችሁ ላይ ገብታችሁ ሴቭ ኦፍ ቦት ብላችሁ ሰርች ታደርጋላችሁ። ከዛ ከላይ የሚመጣላችሁ ቲክቶክ፣ ኢንስታግራም ዳውንሎደር የምትለው ላይ ትገቡና ስታርት ትሉታላችሁ። አንድ ቪዲዮ ከቲክቶክ ላይ አውርጄ ላሳያችሁ። ከቲክቶክ ማውረድ የሚፈልገውን ቪዲዮ ኮፒ ሊንክ አደረገውና እዚህ ጋር መጥቼ ፔስት አደርገዋለሁ። ከዛ እንደምታዩት በጣም በፍጥነት ቪዲዮን ዳውንሎድ እንድታደርጉ እንደዚህ ዳውንሎድ አድርጎ ያስቀምጥላችኋል። ኦዲዮንም እንዲሁ ዳውንሎድ ማድረግ ከፈለጋችሁ ኦዲዮንም ለብቻው ያስቀምጥላችኋል ማለት ነው። እናንተ ከዚህ ቦት ላይ ዳውንሎድ አድርጋችሁ ወደ ጋለሪ ሴቭ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ ጥራት የሌለውን ፎቶ በጣም ኳሊቲ እንዲኖረውና ጽድት እንዲል የሚያደርግላችሁ ቦት ነው። እሱ ደግሞ ፎቶ ፊክሰር ቦት ይባላል። ይሄን ቦት ለማግኘት ሰርች ላይ ትገቡና ፎቶ ፊክሰር ቦት ብላችሁ ሰርች ታደርጋላችሁ። ከዛ ፊት ለፊት ኤአይ ፎቶ ኢምፕሩቨር የምትለው ትመጣላችኋለች። ስታርት ትሉታላችሁ። ከዚህ በኋላ ከጋለሪያችሁ ላይ ፎቶ ትመርጡና ጥራት የሌለውን ፎቶ ትልኩለታላችሁ። ከዛ ወዲያውኑ ይሄን ፎቶ ጥርት አድርጎ በፋይል መልክ ይልክላችኋል። እናንተ ጋለሪያችሁ ላይ ሴቭ ማድረግ ትችላላችሁ ማለት ነው። ሶስተኛውና በጣም ወሳኙ ቦት ደግሞ ፊልሞች እና ቲቪ ሲሪየሶችን የምታወርዱበት ጽድት ያለ ቦት ነው። ይሄን ቦት ለማግኘት ቴሌግራም ሰርች ላይ ትገቡና ናትፍሊክስ ቦት ብላችሁ ሰርች ታደርጋላችሁ። ከዛ ፊት ለፊት የሚመጣላችሁ ላይ ትገባላችሁ። ከዛ እንደሌሎቹ ቦቶች ስታርት ብላችሁ ትጀምሩታላችሁ። ከዚህ በኋላ እናንተ ማድረግ ያለባችሁ የፈለጋችሁትን ፊልም እዚህ ቦት ላይ ሰርች ማድረግ ነው። በተለያየ ኳሊቲ እንዲሁም ደግሞ በተለያየ ሳይዝ ያመጣላችኋል ማለት ነው። እናንተ የተመቻችሁን መርጣችሁ ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። እነዚህን ጽድት ያሉ ቦቶች ካላገኛችኋቸው እኔ ቴሌግራም ላይ አስቀምጬላችኋለሁ። ሶስቱንም ቦቶች በቀላሉ ማግኘት ትችላላችሁ። እነዚህ ቦቶች እንደተመቻችሁ በጣም እርግጠኛ ነኝ። ከተመቻችሁ ደግሞ ይጠቅማል ብላችሁ ስለምታስቡት ሰው ሼር አድርጉላቸው። ይሄን ቪዲዮ ላይክ እና ፎሎ ማድረግም አትርሱ። ይመቻችሁ። ፒስ